ኮንታ ብራንድ መሆን ይችላል። በምድር ላይ ከስዕል ውጪ ገነት የሚታይበት ሰፈር ነው። ምኑ ልንገርህ ስለ ኮንታ በጣም ወርቅ ነው ማለት የሆነ የገነት ደጃፍ የደረሰ ነው የሚመስለው። በጣም ኦርጋኒክ ነው። ሰው ረግጧቸው የማያውቁ ቦታዎች ያለበት ስፔስ ነው። በጣም ተፈጥሯዊ የሆነ ቦታ ነው ማለት ሰው ከራሱ ጋር ከኦሪጂኑ ጋር መገናኘት ታውቃለህ። ከጥንተ ፍጥረት ጋር እንደመገናኘት የሚሰማ ነገር ጥንት እግዚአብሔር ሲፈጥረን ከዛ ጋር ልክ በቃ እሱን የመሰለ ነገር አለ። በቃ ምድር በጥንተ ፍጥረቶችን ትመስላለች አላል ማለት በቃ ረጃጅም ዛፎች ፏፏቴዎች በጣም ውብ ወንዞች ትልቅ የዱር እንስሳት ዝሆን ምናምን አንበሳም ያለ በተረተረት የምትሰማቸው ነገሮች በሙሉ ያሉበት ስፔስ ነው እና የተረተረት ዓለም ይመስላል ስታየው ማለት የማይሆን በኢማጂኔሽን ብቻ እንደዚህ በምናብ የምታየው እንጂ የእውነት የሚገኝ የማይመስሉ ነገሮች ሁሉ አሉ። ተገኝተዋል፣ ይታያሉ፣ ይዳሰሳሉ እና በጣም ይገርማል። የእጽዋቱ አይነት ብዛት፣ የአዋፍቱ ብዛት፣ ለሊት ስትነቃ የሚቀሰቅሱ አዋፍቶች ዜማ ልነግርህ አልችልም። ከተማ ትናንሽ ነፍሳት በጣም ምን ልንገርህ ነው በቃ በጣም ድንቅ ነገር ነው። የሆነ የተረተረት ዓለም የሆነ የእውነት የማይመስል ቦታ ውስጥ ቆይተናል። ከዛ ደግሞ እዛ ቦታ ላይ እንደዚህ የመሰለ ይሄንን ቦታ ለማየት ለመታዘብ ነገሩን ለመረዳት የሚመች ደግሞ እንደዚህ አይነት ሎጅ እንደዚህ አይነት ፋሲሊቲ እንደዚህ አይነት የሚገርም አይነት ኮምፓውንድ በቃ እኔ ይሄንን ላሰቡትም ላስፈጸሙትም በጣም አድርጌ አመሰግናለሁ። ልነግርህ አልችልም። በጣም ጥሩ ቦታ ታይቷል። በቃ ታሪክ ተሰርቷል። እዚህ ከዚህ በፊት ለ6 ዓመት በፊት መጥቻ አውቃለሁ እና የምናድርበት አጣን በጣም ተቸግረን እንደዛ ነበርና ኢቭን ጊዜያችንን ራሱ በጣም በአግባቡ መጠቀም አልቻልንም ነበር። ለምን መንገድ አልነበረም ወደ ውስጥ መግባት እና በእግር ነው እና በጣም ብዙ መሄድ አልቻልንም። ስለዚህ ተመልሰናል። ማረፊያ የለም እንደዚህ በጣም ከባድ ነበር እና እንደ ዘንድሮ በደንብ አድርጌ ነገሩን በደንብ አድርጎ ለማየት ማለት ነገሩ በቃ ተመልሼ እንድመጣ እንዲያጓጓኝ በቃ የበለጠ እንዲያጓጓኝ የበለጠ እንድረዳው የሚያር ኮምፎርታብል ስፔስ አልነበረምና አሁን እነዚህ የተሰሩት ሎጆች በጣም ተአምር ናቸው። ሌላ የኮይሻ ግድብ ነው። ምን ሆናል ማለት ይሄ ጃይጋንቲክ የሚሉታል ማለት የሆነ ሰው ተራራ ፈጥሮ በቃ 150 ሜትር ሆድ ያለው ተራራ ፈጥሮ የኦሞ ውሃ የሚገማሸረውን ያ ጠይሙን ያ ኦሞ ውሃ አረፍ እንዲል ከጉዞ አላር ደክሞ ኦሞ ደክሞት ነበር። ይሄዳል የሚያሳርፈው እሱን በቃ የሚያሳርፍ አሳርፎ 120 ኪሎ ሜትር ሀይቅ 120 ኪሎ ሜትር ሀይቅ በጣም ብዙ ነው። 120 ኪሎ ሜትር ማለት ከአዲስ አበባ ዞሃ ያልፎ ምናምን ድረስ ሀይቅ የሚፈጥር ትንግርት የሰው ልጅን የመስራት አቅም የዘመን ምስክር በጣም የሚገርም ነገር ደግሞ አየን። የሰዎቹ ትጋት 24 ሰዓት የሚተጉ ትልቅ ቪዥን ያላቸው በራልኝ ሲባል ታውቃለህ ኢንላይትንድ መሆን አለ ሶ አሁን ይሄ ቦታው አሁን የሚኖረው ነገር ብቻ አይደለም ስለራስህ ራሱ የሚኖረን ግምት ይቀይራል። ኢንላይትንድ ትሆናለህ አይደል ነገርን ምንንም ነገር ለመስራት ወይም ደግሞ የምትሰራው ማንኛውም ተግባርህ በዛ ልክ ነው ብለህ እንድጠይቅ እኔ አሁን ምንድነው ኮንትሪቢዩሽን አሁን እዚህ ምድር ላይ ምንድነው ለዚህ ሀገር ምን እያረኩ ነው የሚል ጥያቄ ውስጥ ራሱ ተገባለህ።
ኢንላይተንድ በቃ ይነግራል እና በቃ የሆነ ነገር በቃ ጉልበትን ይፈታተናል። አላ ምንድነው የሰራሁት እና በጣም ተአምር ነው የተሰራው። በጣም ድንቅ ነገር ነው የተሰራው። የሰውስ ደግሞ ፍቅር መቼ የዚህ አካባቢ ማህበረሰብ ሲጀመር የሰለጠነ ባይሆን ኖሮ ይሄንን እጽዋትና ይሄንን ደን እነዚህን የዱር አራዊቶች ጠብቆ አላ ከነሱ ጋር ተግባብቶ ከተፈጥሮ ጋር እንደዚህ ሆኖ አይቆይም እና ከተፈጥሮ የቀረበ ሰው ያለው ቸርነት ያለው መልካምነት ክብካቤው አላል በቃ አገር ቤት የመጣህን የሚመስል ወንድሞች ቤተሰቦች አባት እናት ቤት እንደመጣ እንዲሰማህ ነው የሚያደርጉ። በቃ ጠብር ገፍ አድርገው በቃ ሲሉ በቃ ልነግርህ አልችልም። በቃ ምን ትለዋለህ? ይሄ ሶሳይቲው የሰራው ነገር ነው ቀድሞ የተሰራ እንጂ አንድ የሚመጣ አይደለምና የኖረ ባህሉ ራሱ እንዴት የሚያጓጓ እንዴት የሚያስደስት ነው። አመራሮቹ ብትል ሰው ወይ ምን መንገድ ላይ ብታገኘው ሰው ያጸጋለሁ ተፈጥሮ ነው እንደዛ ያደረገቻቸው ትላለህ። አንዳንዴ ግን በጣም እንዴት በዚህ ሁሉ ልክ ቦታ ይታደላል። እንደዚህ እግዚአብሔር የተለየ ምርቃት አለው ቦታው እና ማንም ሰው ይሄንን ቦታ ሚስ ማድረግ የለበት። በህይወት ዘመን ሰው እዚህ ተገኝቶ ይሄን ነገር ማየት ትልቁም ነገር ነው። በሀገርሽ ደግሞ ሲሆን በተለይ ይብሳልና እንደዚህ አይነት ተአምረኛ ቦታ ላይ ነን ያለነው። የተረተረት ዓለም ውስጥ መተና አይተናል። በጣም ተገርመናል። በተሰሩት ስራዎች በጣም ተደንቀናል። መሰረታቸው ምን ለውጥ እንዳመጣ አይተናል። እንደዚህ በፓርክ ውስጥ ያለው መንገድ ባይኖር እንዴት ይታይ ነበር? ይሄ ሁሉ በጣም ከባድ ነበር። ምክንያቱም መተን አይተናል ከዚህ በፊት እንዴት ከብዶን እንደነበረ ትንሽ ፈቅለ ማለት እና የሰሩት ሊመሰገኑ ያሰቡት ሊደነቁ ይገባል። ከፕራይም ሚኒስትሩ በእውነት በዚህ በቃ ማለት በጣም ትልቅ ምስጋና ሊሰጣቸው ይገባል። ትልቅ ስራ ነው የሰሩት። ትልቅ ወግ ማድረግ ነው። ትልቅ ሐውልት አቁመዋል። በጣም እዚህ ያሉ አመራሮችም የያዙበት አያያዛቸው በጣም ጥሩ ነው። በዚሁ ሊቀጥሉ ሊደገፉ ይባላል። ህዝቡም ሊመሰገን የያዘውን መንገድ አይዞ ተብሎ ሊቀጥል ይገባዋል። እግዚአብሔር መጨረሻውን ያሳምረው። የበለጠ መልካም ነገር የምናይበት ቦታ ያድርገው። የፍቅር ቦታ፣ የታሪክ ቦታ፣ ሰዎች ታሪካቸውን የሚመዘግቡበት ቦታ ያድርገው ነው የምለው።